የ11ኛው ሰዓት የአሜሪካና ኢራን የተኩስ አቁም ስምምነት አሸናፊው ማን ነው? ምሽት 2 ሰዓት የመጨረሻው ቀነ ገደብ ለአንድ ወር ለሚጠጋ ጊዜ ውጥረቱ አይሎ ከቆየ በኋላ አሜሪካ በፕሬዝዳንቱ አጠራር መሰረት የኃይል ማመንጫ ቀን ወይም ፓወር ፕላንት ዴይ የተሰኘውንና የኢራንን መሰረተ ልማት የሚያወድም ታላቅ የአየር ጥቃት ለመጀመር ሰዓታት ሲቀሩት ዓለም ትንፋሿን ዋጠች። ነገር ግን ሚሳኤሎቹ ከመተኮሳቸው 2 ሰዓት ቀደም ብሎ የማይታሰበው ክስተት ተፈጠረ። በዚህ መሰናዷችን ጦርነትን ያስቆሙትን ሚስጥራዊ መስመሮች፣ የቴህራንን ባለ 10 ነጥብ እቅድና ይህንን ድርድር ለማሳካት ግንባር ቀደም ሆና የወጣችውን ፓኪስታንን እንመለከታለን። ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። የዕለቱን ዜና ይዘን ቀርበናል። አብራችሁን ቆዩ። እንደ አውሮፓውያኖቹ አቆጣጠር አፕሪል 8 2026 አሜሪካና ኢራን የኢስላማባድ ስምምነት የተሰኘውን የ14 ቀናት የጊዜ ተኩስ አቁም ተፈራረሙ። ይህ ለውጊያ የተደረገ ረፍት ብቻ ሳይሆን እጅግ ረቂቅ የሆነ ዲፕሎማሲያዊ አካሄድ ነው። ብዙዎች ይህንን የማደራደር ሚና ቻይና ወይም ኦማን መሪነቱን ይይዛሉ ብሎ ቢጠብቁም የዚህ ስምምነት ዋና መሐንዲስ ፓኪስታን ሆናለች። በጠቅላይ ሚኒስትር ሻህባዝ ሸሪፍ፣ በጦር ኃይሎች ኢታማዦር ሹሟ ፊልድ ማርሻል አሲም ሙኒርና በዋይት ሃውስ መካከል በተደረጉ ተከታታይ ጥሪዎች ኢስላማባድ በሁለቱም ወገኖች ዘንድ ተአማኒነትን ያገኘች ብቸኛ ሀገር ሆናለች። ፓኪስታን በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በኢራኑ የውጭ ጉዳይ ሚኒስቴር አባስ አርቃቺ መካከል ለሚደረገው ቀጥታ ንግግር ገለልተኛ መድረክ አዘጋጅታለች። ፓኪስታን ከኢራን ጋር ያላትን የድንበር ቅርበትና ከአሜሪካ ጋር ያላትን የቆየ ወታደራዊ ግንኙነት ይህንን መድረክ እንድታገኛት እድል ፈጥሮላታል። ይህ የተኩስ አቁም ስምምነት ፕሬዝዳንት ትራምፕ 2 መልክ ያለው ስምምነት ነው ብለውታል። ዋነኛው ቅድመ ሁኔታ ግን አንድ ነው። ይህም የሆርሙዝ የባህር መስመር በአስቸኳይና በሰላም ለትራንስፖርት ክፍት መሆን አለበት የሚል ሲሆን፣ ሌላው ዋሽንግተን በኢራን መሬት ላይ ለማካሄድ ያካሄደችውን ማንኛውንም ጥቃት ለ14 ቀናት እንድታቆም ያደርጋታል። ቴህራን በቀጠናው መርከቦች በሰላም እንዲያልፉ ብትስማማም የባህር መንገዱን ግን በራሷ ወታደራዊ ቁጥጥር እንደምታስተዳደር ገልጻለች። እንዲሁም ባቀረበችው ባለ 10 ነጥብ እቅድ የኢራን ማዕቀቦች በሙሉ እንዲነሱ፣ የአሜሪካ ጦር ከቀጠናው እንዲወጣና ለደረሰባት ጉዳት ካሳ እንዲከፈላት እንደምትፈልግ ግልጽ አድርጋለች። አንዳንድ ተንታኞች ይህ የተኩስ አቁም ስምምነት አሜሪካን ወደ ከፋ ጦርነት ከመግባት እንደታገዳት፣ በተቃራኒው ደግሞ ኢራን አሜሪካን ወደ ድርድር ጠረጴዛ እንድታመጣ ማድረጓ ትልቅ ድል ነው በማለት እየገለጹ ይገኛሉ። ስምምነቱ ከተደረሰ በኋላ ዋጋው በመናሩና ምርቱን እንደ ልብ ማግኘት ባለመቻሉ ምክንያት ኢትዮጵያን ጨምሮ የአንዳንድ አፍሪካ ሀገራት የትራንስፖርትና የንግድ እንቅስቃሴ ከፍተኛ ስጋት ላይ ጥሎ የነበረው የነዳጅ ዋጋ መረጋጋት እያሳየ ይገኛል። ይሁን እንጂ ይህ የተኩስ አቁም ስምምነት ሊባኖስን እንደማያካትትና ግጭቱ ከሂዝቦላ ጋር እንደሚቀጥል የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መግለጹ ተመላክቷል። በመሆኑም የሚቀጥሉት 14 ቀናት የመካከለኛው ምስራቅ የወደፊት ሁኔታ ጣፋንታን ይወስናሉ። ከፍተኛ የዲፕሎማሲ ንግግሮች በዚህ አርብ በኢስላማባድ ይጀምራሉ። ድርድሩ ከከሸፈ ትራምፕ ግልጽ አድርገዋል። ድርድሩ ከከሸፈ አሉ የአየር ጥቃቱ ወደ ጠረጴዛው ይመለሳል። ከተሳካ ግን አሜሪካና ኢራን ከ1979 በኋላ ታይቶ የማይታወቅ ግንኙነት ሲያደርጉ ልናይ እንችላለን ብለዋል። የስምምነት ወደ እውነተኛ ሰላም የሚወስድ መንገድ ነው ወይስ ሁለቱም ወገኖች ከዚህ ለተሻለ ጦርነት ራሳቸውን ለማዘጋጀት ያገኙት እድል ነው? እሱን ወደፊት የምናየው ይሆናል። አንድ ነገር ግን እርግጥ ነው፣ እሱም ፓኪስታን በዓለም ዲፕሎማሲ ውስጥ ቁልፍ ተዋናይ ሆና ብቅ ብላለች። እናንተ ተመልካቾቻችን ምን ትላላችሁ? ይህ የተኩስ አቁም ዘላቂ ይሆናል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ቻናሉን ሰብስክራይበር እና ላይክ በማድረግ ቤተሰብ መሆኑን ቀጥሉ።
በሌላ የዜና እስከምንገናኝ መልካሙን ሁሉ ተመኘን።